እንደምን አደራችሁ ውድ የቲክታክ ቤተሰቦች። ከዚህ ቀደም ጀምር ብዬ ባስተላለፍኩት ሜሴጅ ወይም መልእክት ብዙ የስፖርት አፍቃሪያን የሆናችሁ ስትሰሩም ያቋረጣችሁ በአዲስ መልክም ስፖርት ለመስራት ተነሳሽነት ውስጥ ገብታችሁ የደወላችሁልኝ የጻፋችሁ ሁሉ ለሁላችሁም ነው መልእክት። ምናልባት ቀኗን አሁን ማክሰኞ ዕለት ዘንቦ ነበር፣ ሐሙስ በሰዓት ወርዶ ነበር፣ ግን ስፖርት በሚሰራበት ሰዓት ባለመቆሙ ለመገናኘት ችለናል። ዛሬ ደግሞ ልክ ቅዳሜ ልክ በሰዓቷ ዘንቧልና ጀምር በሚለው ፕሮግራም የተነሳሳችሁ ሰዎች ሁሉ ምናልባት ዝናቡ በተደጋጋሚ ሲመጣ በጥሩ ተነሳሽነት የጀመራችሁትን የስፖርት ሞራል እንዳታቋርጡ። ከጠዋት ባይመቻችሁ ከሰዓት ለመስራት ሞክሩ እና ሞራላችሁ እንዳይነካ፣ የተነሳሽነት ስሜታችሁ እንዳይቋረጥ አሁንም ቢሆን የምነግራችሁ ነገር ቢኖር ጀምሩ። ይህ ሀሳብ ከውስጣችሁ ሊቋረጥ አይገባም። አዎ በትክክል አሁንም ስፖርት እንዳታቋርጡ ጀምሩ። ለውድ የስፖርት አፍቃሪያን ነው ይህ መልእክት ለማስተላለፍ የምፈልገው። ስፖርት ጤና ነው፣ ስፖርት ህይወት ነው፣ ስፖርት ምንም ነው። በስፖርት የማይገኝ ምንም ነገር የለም። ከጸሎት በታች ስፖርት ምንም ነው። ስለዚህ ስፖርታችሁን እንዳታቋርጡ። ምናልባት ዛሬ ቅዳሜ ስለሆነ አልተሳካም ይሆናል፣ ለቀጣይ ይሳካል። ሰላም ዋሉልኝ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። አደራችሁን እንዲዳረስልኝ። ሰላም ሁኑ።